ሶ ጋይሶች GTA 6 ሳይወጣ ዩኒቨርሲቲ ገባው ዩኒቨርሲቲ ጨረስኩኝ ጸጉሬ ተመለጠ ጸጉሬን ትራንስፕላንት አረኩኝ እና አሁን እየቀጠልኩ ነው እስቲ ህይወቴ ላይ እንደ GTA ካራክተሮች ሪሞዴል እያረኩት ነው ራሴንና ኖርማሊ GTA 6 the most anticipated game ነውና because እስከዛሬ ያወጡት ጌሞች በጣም ኤፒክ ስለነበሩ እነ Red Dead በሉ እነ Bully በሉ Manhunter በሉ ምናምን ብዙ የተለያየ ጌሞች ወጥተዋልና እና GTA 6 one of the greatest game ይሆናል ተብሎ ተጠብቋል ይሆናልም ደግሞ because Rockstar እንደ ስማቸው ሮክስታር ናቸው በቃ ይችላሉ ገብቷቸዋል እና በጀቱ ደግሞ እንደምታውቁት $2 ቢሊዮን ነው የወጣበት $2 ቢሊዮን እና ከትናንት ወዲያ እንትኑ ተለቋል ፕሪ ኦርደር ማለትም ጌሙ ከመውጣቱ በፊት ለኛ ይሰጠን ብለው ኦርደር ያደረጉ ሰዎች ወደ 9 ሚሊዮን አካባቢ ናቸውና 9 ሚሊዮን እንደዛ አካባቢ ነገር ነው ሰው ኦርደር ያደረገው ይሄ ግን ምንድነው በስፔኩሌሽን ወሰዱት ማለትም ሮክስታር ራሳቸው ያወጡት ወሬ አይደለም ይሄንን ሰው ስፔኩሌት ያደረገው ነገር ነውና ኢቭን ጌሙ ሳይወጣ ወደ $3 ቢሊዮን ወደ $4 ቢሊዮን የሚጠጋ ብር ሰርቷል ገና ጌሙ እኮ አልወጣም ምን ጌሙ ምን እንደሚመስሉላ አላየንም ግን ወደ $4 ቢሊዮን ሰርቷል ይባላልና ያ that nigga is going to be epic እና ብዙ መስሪያ ቤቶች በተለይ አሜሪካ ሀገር እንደዚህ ካር አውቶሞቲቮች ምናምን ስራ ይዘጋሉ GTAን ልጆቻቸው ወይም ሰራተኞቹ እንዲጫወቱ ይዘጋል በብዛት አንዳንድ መስሪያ ቤቶች አሜሪካ ሀገር እኛ ሀገር ግን አይዘጋም በሚያሳዝን ሁኔታ ለጌመርስ ዴንም አይዘጋም እንኳን ሌላ ስራና በጣም the most anticipated game የሆነ ነው በቃ in the world detail wise ምናምን ነገር እና እነዚህ አሁን ዛሬ ምነግራችሁ 9 ፋክቶች ጌሙ ላይ ያሉ ፋክቶች ናቸው እና ራሳቸው ሮክስታሮች አፕላይ ያደረጉት ነው ማለት የተናገሩት ነው በቃ እነዚህ አሉ የተባሉት ናቸውና እነዚህ 9 ጽፌላችኋለሁ እዚች ጋር በትንሽ ወረቀት እና እነዚህ 9ኞች ኤክሳይትድ ያደረጉኝ ናቸው ማለት ያው ሚሽኑ ምናምን አይገልጽም ግን ብቻ ልንገራችሁ እነዚህ ማይ ቶፕ 9 ናቸው ለኔ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ እቺን ቪዲዮ ደግሞ ላይክ በመስጠት እንዲደርስ ያደርጋል ማለት ነውና በመጀመሪያ ጌም ፕሌው እንደነ GTA 5 አይደለም GTA 5 ላይ እንዴት ነው መሰላችሁ ኮኔክት ያደርጓቸው ካፕተሮቹን ማለት ካራክተሮቹን ሶስቱን ፍራንክሊን ማይክል እና ትሬቨርን ማለት ነው በመጀመሪያ የምትጫወቱት ማይክል እና ትሬቨር ሆናችሁ ባንክ እየዘረፋችሁ ነው ልክ ጌሙ ሲጀምር አይደል ከዛ ልክ ያን ባንክ ስትዘርፉ ማይክል ይመታል በሽጉጥ ትሬቨር ይሮጣል ትቶት ማለት ነው ከዛ ምን ይላል በቃ ጓደኛዬ ሞቷል ብሎ እሱ ወደ ገጠር ሀገር ይኖራል ማለት ጠግ ላይ ይኖራል ማለት ነው ትሬቨር ማለት ነው ከዛ ማይክል የሆነ ስራ ሲሰራ ያየዋል ምን ይፈጠራል እዚህ ጋር ቀጥታ ወደ ፍራንክሊን ትገባላችሁ ልክ ጌሙ ሲጀምር ማለት ነው ፍራንክሊን ሆናችሁ መጀመሪያ ስራችሁ ምንድነው በውድ ዋጋ መኪና ትሸጡና ያንን መኪና መልሳችሁ ሪፖዘዝ ማድረግ ነው ገብታችኋል ኢትስ ስካም ነገር ነው መኪናውን በውድ ዋጋ ትሸጡና መልክ መክፈል ሲያቀተው እነዚህን ሁለት ታጎች ይልካሉ ለማርንና ፍራንክሊን ይልካቸውና ያንን መኪና ሪፖዘዝ ያደርጋሉ ማለት ነውና እንደዚህ አይነት ስራ ላይ ነበሩ ስለዚህ ፍራንክሊን እና ማይክል የተገናኙት እንዴት ነው የማይክል ልጅ የሆነ በውድ መኪና ይገዛል ከዛ መክፈል ሲያቀታው ፍራንክሊን ይልከዋል ሂድና ያንን መኪና አምጣልኝ ይለዋል ያንን መኪና ሊያመጣ ሲሄድ ለካ ማይክል ከጀርባው ተኝቷል ማለት ነውና እንዴት መኪና ይሰርቃል ምናምን ሲል እኔ አገባኝም ተልኬ ነው ምናምን ነገር ይላል ልክ እንደዛ ሲለው በቃ ማይክልን ሆናችሁ ትጮታላችሁ ልክ የሆነ ቀን ማይክልን ሆናችሁ እየተጮታችሁ ልክ ቤታችሁ ስትገባ ሚስታችሁ ቺት ያደረገች ታገኙዋታላችሁ ከዛ ከማን ጋር ነው ቺት የምታደርገው ከቴኒስ ኮች ከቴኒስ የምትጫወትበት ሰውዬ ጋር ማለት ነው ከዛ ከሱ ጋር እሱን በመኪና ታሯሩጡትና የሆነ የሚገርም ፔንት ሃውስ ውስጥ ይገባል ማለት ነው ከዛ ይበሳጨና ሰውዬው ከታች የፔንት ሃውሱን ዋናው ቢሙን በመኪና ጎትቶ ይበጥሷል ከዛ ምን ሆነ ነው እኔ እኮ የቴኒስ ሰራተኛ ነኝ እንዴት እንደዚህ አይነት ቤት ይኖረኛል ምናምን ነገር ይላል ከዛ የማይክል ልክ ወደ ቤቱ ሲገባ የዚህ የፔንት ሃውሱ ባለቤት ይመጣና ብሬን ግር ተበላለ ምናምን ነገር ይሏል ማለት ነው ከዛ ኦኬ እሺ እኔ ብሬ ለኝም ብር እንስረቅ ይሏል ከዛ ልክ the moment ፍራንክሊን እና ማይክል ሆነው ብር ሲሰርቁ ቲቪ ላይ ይተዋወቃል ትሬቨር ደግሞ ከእህታችን ጋር አንዳንድ እንቅስቃሴዎች ያያረገ ነበር ልክ ያንን እንቅስቃሴ ከጨረሰ በኋላ ቃና ብሎ ሲያይ ቲቪ ላይ ማይክልን ያየዋል በቃ የማይክልን ሃይስት ያየዋል ማለት ነው ኦኬ ማይክል በህይወት አለ ምናምን ብሎ ያገናኛል ማለት ነውና እንደዚህ አይነት አርገው ነበር ያገናኙት
ስቶሪውን እና በ9ኛ ያስቀመጥኩላችሁ እንደ ሬድ ዴድ ሪደምፕሽን በቻፕተር ነው የምንጫወተው ማለትም ቻፕተር 1 ከዚህ ፎረስት እንወጣለን ቻፕተር 2 እንደዚህ ያልን በቻፕተር ቤዝድ የሆነ ጌም ነው የሚሆነው GTA 6 ማለት ነው it's going to be epic ነው የሚሆነው በተለይ ሁለት ካራክተሮች ስለሆኑ ሉሲያ እና ስሙን ቄስ ይጥራዋላቆ ብቻ ሉሲያን ሆነን እንጫወታለን ማለት ነው በ8ኛ ደረጃ ደግሞ ማስቀምጥላችሁ የተለያዩ ሽጉጦች ነው የሚይዙት ባልና ሚስቶች ማለት ነው ያው እሷ ሾትገን ምናምን አትይዝም እህት ናት ስለዚህ አነስ ያሉ ሽጉጦች ትይዛለች ለመንቀሳቀስ እንዲመቻት ኮንሲል እንድታረገው ምናምን የተለያዩ ሽጉጦች ናቸው የሚይዙት እዚህ ላይ ፎቶ ላይ እንደምታዩት ማለት ነው ሁለቱም ጌም ዋይዝ የተለያዩ ዌፐን ነው የሚይዙት ሁለቱም ማለት ነው በ7ኛ ደግሞ ካያኪንግ አለ ካያኪንግ ማታቆ ካላችሁ እቺ ትንሽ ቦታ አለች አይደል በተለይ ወደ ደብረ ዘይት ምናምን ስንሄድ ምን ነዳት እሷ አለች እሷን እንነዳለን በብዛት ጌም ላይ ትላልቅ ቦቶች ወይም ሮም እናረጋቸው ቦቶች የሉም ስለዚህ ይሄ መኖሩ it's good because ፊሺንግ ማድረግ እንችላለን የተለያዩ ኤክስትራ እንትኖች መስራት እንችላለን 6ኛ ደግሞ a lot of cars አሉ ደግሞ የተለያዩ መኪኖች አሉ በጣም ልይት ያሉ መኪኖች እዛ ላይ ደግሞ የተለያዩ ሽጉጦችን መጨመር እንችላለን ስለዚህ እየነዳን መታኮስ ነው ማለት ነው መውረዱ ላይ ተጠበቀብን GTA 6 ላይ ማለት ነው ያሁን የነገርኳችሁ 6 ነው 5 ደግሞ ላይ ደግሞ ገን ሎከር አለን ማለት ነው እና GTA 5 በቃ እስከዛሬ የተጫወትናቸው GTAዎች ላይ ኤቭሪ ሽጉጥ እኛ ጋር ነው ኪሳችን ውስጥ ነው ኪሳችን ላይ ከዳርክ ሆል ነው ማለት ነው ኢቭን RPG እንወጣለን ስናይፐር ምንም ያክል ሚሽከረከር ሽጉጥ ምናምንና ነተር ቱልስ ምናምን ተጠቀሙ በተለይ GTA ፋኖች ይታቃላችሁ ምን ጌም ላይ እንደሆነ ኮሜንት ላይ ተነግሩኛላችሁና ነተር ቱልስ ፕሮፌሽናል ቱልስ ምናምን ስንጠቀም የተለያዩ ሽጉጦችን ኪሳችን ውስጥ ነውና እያወጣን ነው የምንጠቀመው ግን ይሄ አሁን እንደ ገን ሎከር ይኖራል እና ያን ገን ሎከር እያወጣን እንጠቀማለን ማለት ነው ምንድነው እየሄድን እዛ መንፈልገውን ሽጉጥ እያወጣን ነው የምንጠቀመውና ይሄ ትንሽ ደባሪ ነው ሁሉንም ሽጉጥ ቢሰጡኝ ደስ ይለኛል ኪሴ ውስጥ I need all the guns ማለት ነው ለምን ከፖሊስ ጋር ነው የምንደባደበው የመጀመሪያው ስራችን ከፖሊስ ጋር ነው ግን ከፖሊስ ጋር ስትደባደቡ ተጠንቀቁ ካሜራ ምናምን ከቀረጻችሁ ጌም ውስጥ ቲክቶክ ላይ ተወጣላችሁ ማለትም ያው ጌም ውስጥ ያለው ቲክቶክ ሶሻል ሚዲያው ላይ ማለት ነው I don't know that works ምናምን ግን ሊክ ተደርጓል እሱ ማለት ነው እና በአራተኛ ደረጃ ደግሞ ካራክተር ከስተማይዜሽን ነው ሙሉ ለሙሉ እንደነ ሳይበርፓንክ አይደለም ግብዳ የህት እንትን ደረት እጅ ምናምን አመጨመር አይቻልም ግን ካራክተሯን ከስተማይዝ ማድረግ ትችላላችሁ እንደፈለጋችሁ ወንዱ የታቱ ሾፕ መግባት ይችላል ጸጉሩን ይሰራል ምናምን ነገር ቸከሷ ደግሞ ጥፍሯን ትሰራለች ጸጉሯን ትተኮሳለች ምናምን እንደዚህ አይነት የተለያዩ የተናገሩት ነገር አለ እዛ ላይና I think it's going to be awesome በተለይ ከስተማይዝ ስናረጋቸው ሉሲያን እና ጄከብን ነው ምናምን በጣም awesome ነው የሚሆነው ሁለተኛ ደግሞ ምንድነው አንደር ዋተር ሚሽኖች አሉ በጣም ሚሽን ብቻ ሳይሆን በቃ ኤክስፕሎር ማድረግ ይቻላል ምናምን የሚባል ወሬ አለ I don't know ምን ያህል ኤክስፕሎር እንደምናደርገው አንደር ዋተሩ ግን it's going to be epic ማለት ነው ውስጥ እንደምንፈልገው ዳይቭ እናደርጋለን በተለይ GTA 5 ላይ የትሬቨር ሚሽን የምታስተዋውሱት ከሆነ በደንብ ነው አንደር ዋተር ውስጥ እየገባን ኤክስፕሎር የምናደርገው በመጨረሻ ደግሞ ሶሻል ሚዲያ አለ ቅድም እንዳወራዋችሁ ሶሻል ሚዲያ አለ እናንተ ሃይስት ሰሩ ፎቶ ትነሳላችሁ የተለያዩ ላይ ካራክተሮችን ፎቶ እያነሳችሁ መፖስት ትችላላችሁ ላይክ ትደረጋላችሁ ምናምን ነገርና GTA 6 is going to be epic አሁን የነገርኳችሁን እንዳለ ከሮክስታር ዌብሳይት ላይ ነው ያገኘሁትና it's true most of it it's true ግን እውነት ለመናገር take it a grain of salt ነው የሚባለው በትንሽ ጨው ጨምሩበት ይባላል የሆነ ነገር አይጣፍጥም ካላችሁ ትንሽ ጨው ጨምሩበት ይባላል because GTA ሳን አንድሪያስን ልጫወተው የመጀመሪያ ቀን ስገዛው አንደኛው ጓደኛዬ ምን ይለኛል ሳን አንድሪያስን ኮስትቾት መንጃ ፍቃድ ማውጣት አለብህ ጌም ውስጥ ምናምን ነገር ይለኛል ውስጥ መንጃ ፍቃድ ማውጣት አለብህ ምናምንና እንደዛ ብሎ ሙዲ ሶፍኛል እናቱን እና ይሄ just speculation ነው ሰው በጣም ኤክሳይትድ ስለሆነ ብለር ያረጋው ነገር ነውና ብዙዎቹ ትክክል ናቸው እዚህ ላይ ነገርኳችሁ GTA 6 is going to be epic ማለት ነውና መጫወት የምትፈልጉ ሰዎች ካላችሁ around like 17000 ብር ነው ምናምን ነው እኛ ሀገር የሚሸጠው ግን ጌሙ እንደወጣ the gamers day ሰሚትም ጀሙ መታችሁ መለባለብ ትችላላችሁ ብሩ ቅርብ እናረጋላችኋለን because ሰው ኤክሳይትድ ስለሆነ ለGTA እና ይሄን ይመስላል GTA I'm really excited about GTA እስቲ እናንተ ስለ GTA ምን ተሰምቷችኋል በተለይ አዲሱ ጌም ሊወጣ እኮ ነው ጋይስ እውነት በቃ it's like 13 years 13 አመት ነው የጠበቅነው ይሄን ጌም እና እናታቸውን PS4 ላይ ሳይወጣ ታውቃላችሁ GTA 5 የPS3 ጌም ነው 4 ላይ ሪማስተር አረጉት 5 ላይ ሪማስተር አረጉት ይሄው አሁን ለ5 መጨረሻ ላይ ይለቁልን ነው ግን በጣም የሚገርም ጌም ነው I'm really excited እና ይሄንን 13 አመት ይፈጃል እኔ አይፈጅም ብያል ዋሻችሁም ይፈጃል because
ሬዴድን 2 መስራት ይቀርላል አንድ ቴን ለመስራት ቢካዝ እንደዛ ስላችሁ ደግሞ እንዳደነግጡ 2 ሬዴድን መስራት ይቀርላል እምላችሁ ለምንድነው ግማሹ ወርልድ ፎረስት ነው አይደል ዛፍ ነው ይሄ ግን ፎቅ ነው ምን ብለዋሉላ 64% ፎቁ መግባት ይቻላል ደግሞ GTA 6 ስለዚህ ዝም ብላችሁ ገብታችሁ በዚህ በር በዛ በር ለመውጣት አይደለም አይደል የሆነ ቤት የሚገባው ወይ ገብታችሁ የሆነ ኤክስፕሎር ታረጋላችሁ ወይ የሆነ ሚሽን ታገኛላችሁ ምናምንና በጣም ዲቴይልድ ነው I'm really excited about GTA ለዛ ነው መናችሁና በጣም ዲቴይልድ ነው እነዚህ 9ኞች የኔ ሮክስታር የተናገሩት ነው ግን ብጨምርላችሁ በጣም ብዙ አለ በተለይ ነጂግል ፊዚክስ አለ ምናምን ሱሱ ስላለ በቃ ይመቻችሁ እስቲ GTA ሲወጣ አብረን እንለባለባለን ይመቻችሁ ቻው